ሰላም ሰላም እንዴት ናችሁ? ይህ የንሽኩር ረቢና የዩቲዩብ ቻናል ነው። እንኳን ደህና መጣችሁ። ዛሬ ደስተኛ የመሆንን ምስጢር አብረን ብንመለከትስ? በእርግጥ ሁሉ ጊዜ ደስተኛ መሆን የለም፣ ግን ደስተኛ ሁሌ መሆን ቢፈቀድስ ቢቻልስ? ለምን ደስተኛ አንሆንም? ደስተኛ ለመሆን ይሄ ያስፈልገናል ከምንል ለምን ሁሌ ደስተኛ አንሆንም? ካለ ምክንያት ደስተኝነት ከውስጣችን የሚመነጭ ነው። ውስጣችን ሰላም ሲሆን፣ ውስጣችን ረፍት ሲሰማን ደስተኞች እንሆናለን። ታዲያ እንዴት ደስተኞች እንሆን የምንል እንኖራለን? ደስተኛ መሆን እንፈልጋለን? እንግዲያውስ አብረን ይህን መረጃ እንመልከት። ደስተኛ መሆን ያለብን ለምንድን ነው? የዚህ ጥያቄ መልስ ደስታ እጅግ በጣም ብዙ አዎንታዊ ትሩፋቶች ስላሉት ነው የሚል ይሆናል። ደስተኛ ስንሆን ውስጣችን የሚሰማን እርካታ፣ ፍቅርና ኩራት ከፍ ይላል። ይህ ብቻ ሳይሆን በየዕለቱ ስራችንን ለመስራት የሚኖረን ተነሳሽነት፣ በሽታ የመከላከል አቅማችን፣ ተግባብቶ የመስራት ችሎታችን ወዘተ ይጨምርልናል። የአካልና የአእምሮ ጤናችን ከመቼውም ጊዜ በበለጠ መልኩ እጹብ ድንቅ ይሆናል። ይህ ሁሉ ፍሬ ታዲያ ከደስታ ማሳ ከመታጨዱ አንጻር ሰዎች ደስታን ለማግኘት የማይፈነቅሉት ድንጋይ አለመኖሩ አስገራሚ አይደለም። ያለ ጥረት እንደመና ከሰማይ የሚወርድም ሆነ ከምድር ውስጥ የሚበቅል ምንም ነገር የለም። በትምህርት፣ በስራ፣ በቤተሰብ፣ በሌላውም መስክ ውጤታማ ሰው ለመሆን ጥረት ቁልፍ ሚና እንደሚጫወት ብዙዎቻችን እናውቃለን እናምናለንም። ልክ እንደዚሁ ሁሉ ደስተኛ ለመሆን ጥረት ቁልፍ ሚና እንደሚጫወት ግን ብዙዎቻችን የምናውቀው አይመስለኝም። ምንም ጥረት ሳናደርግ ደስተኛ መሆን እንፈልጋለን። አብዛኞቻችን ደስታን ለመፍጠር ይህ ነው የሚባል ጥረት ሳናደርግ ደስተኛ አይደለንም እንላለን። ደስታ በራችንን አንኳኩቶ እስኪገባ ድረስ በራችንን ቆልፈን የምንጠባበቅ እንመስላለን። እውነታው ግን ደስታም ልክ እንደ ሌሎች ነገሮች ጥረታችንን ተከትሎ የሚፈጠር ስሜት መሆኑ ነው። በስራ ባለ ሀብት፣ ባለ ዲግሪ፣ ባለ ትዳር ወዘተ መሆን እንደሚቻል ሁሉ በስራ ባለ ደስታ መሆን ይቻላል። ከዚህ በመቀጠል ደስታን የሚያጎናጽፉንን ክንውኖች አንድ በአንድ እንመልከት እስኪ። ደስተኛ ለመሆን የመጀመሪያው አመስጋኝ መሆን ነው። አመስጋኝ የሆኑ ሰዎች ምስጋና ቢስ ከሆኑ ሰዎች የበለጠ ደስተኛ ናቸው። በአንድ ዩኒቨርሲቲ ደራሲ ስብሐት ገብረ እግዚአብሔር ለተማሪዎች ንግግር እንዲያደርግ በአንድ ወቅት ተጋብዞ ይመጣል። አዳራሹ ጠጠር መጣያ ስፍራ አልነበረውም። ጋሽ ስብሐትም ከመድረክ መሪው ለቀረበለት አንድ ጥያቄ የሰጠው ምላሽ ምንጊዜም አይዘነጋኝም። መድረኩን የሚመራው ልጅ ጋሽ ስብሐት ሃይማኖት ምንድነው ይለዋል። ጋሽ ስብሐትም ተመስገን የሚል አጭር መልስ ከሰጠ በኋላ ጠዋት ከእንቅልፌ ስነቃ ተመስገን እላለሁ፣ ከአልጋዬ ተነስቼ እግሬ መሬት ሲነካ ተመስገን እላለሁ፣ ተነስቼ ቀጥ ብዬ ቆሜ ስንጠራራም ተመስገን እላለሁ አለ። ስብሐት ሕይወቱ በብዙ ደስታ የተሞላ እንደነበረ በቅርበት የሚያውቁት ይናገራሉ። ከቀደሙ ምላሹ በመነሳት አንዱ ምስጢሩ አመስጋኝነቱ እንደነበረ መገመት ይቻላል። ተመስገን በሉ ሲባል ምን ምስጋና የሚገባው ነገር አለና የሚሉ አሉ። እውነት ነው። ሕይወት በፈተና ችግርና ውጣ ውረድ የተሞላች ናት። ይሁን እንጂ ፈተናም ቢሆን ራሱን የቻለ በጎ ጎን ይኖረዋል። ፈተና ሊያስተምረን፣ ሊያንጸን፣ መልካም አጋጣሚ ሊፈጥርልን ይችላል። ችግር በቅቤ ያስበላል ይላል አንድ ወዳጄ። ከብዙ 10 ዓመታት ትዳር በኋላ ከባለቤቷ ጋር የተለያየች አንዲት ሴት እንዲህ ብላኛለች። እውነቴን ነው የምልህ፣ ይህ ትዳር በመፍረሱ ደስተኛ ነኝ። ትዳራቸው ሲኦል ነበር ማለት ነው የሚል አይጠፋም። የሚገርመው ነገር ግን በብዙ መመዘኛ መስፈርት ከብዙ ትዳሮች የተሻለ ጥሩ ትዳር ነበራቸው። ልጆች ወልደው አሳድገው ለቁም ነገር ማብቅተዋል። እንደነበረ የሚቆይ ነገር መቼም ጥቂት ነገር ነውና የማያግባባ የምርጫ ለውጥ ተፈጠረና ተለያዩ። ይህች ሴት ትላንት ባለ ትዳር በነበረችበት ጊዜ በትዳሯ ደስተኛ ነበረች። ዛሬ ደግሞ ከተለያዩ በኋላ ብቸኝነቷ በፈጠረላት መልካም አጋጣሚ በፊት ማድረግ ያልቻለቻቸውን ነገሮች ማድረግ በመቻሏ ደስተኛ ነች። እንኳንም ተለያየን ያሰኛትም መለያየት የፈጠረውን መልካም አጋጣሚ ማየት በመቻሏ ነው። ሁለተኛው
ቀና ማሰብ ነው። ቀና ማሰብ እጅግ በጣም ብዙ ጥቅም አለው። አንዱ ትርፉ ደስታ ነው። ቀና አሳቢዎች ቀና ከማያስቡ ሰዎች የበለጠ ደስተኛ ናቸው። ደስተኛ መሆን ከፈለግን ይሆናል፣ ይቻላል፣ ይሳካል፣ ለበጎ ነው ወዘተ ማለትን እንልመድ። ከተራራው ባሻገር ላለችው ፀሐይ ትኩረታችንን እንሰብስብ። የዓለምን ችግር ሁሉ ጫንቃቸው ላይ ተሸክመው የሚኖሩ ይመስል ፊታቸው የማይፈታ በጎ ነገር የማይታያቸው ሳቅና ጨዋታ ጠል የሆኑ ሰዎች አሉ። ኑሯቸው ዳገት በዳገት ብቻ የሆነው አእምሯቸው በአሉታዊ ሐሳቦች በመሞላቱ ነው። እነዚህ ሰዎች እድል በራቸውን ሲያንኳኳ ድምፁ ረበሸን፣ እንቅልፍ ነሳን ወዘተ ብለው የሚያማርሩ አይነት ናቸው። ኖርማን ቪንሰንት The Power of Positive Thinking በሚለው መጽሐፉ እንዲህ ይላል። የደስታ ምስጢር ልብን ከጥላቻ ማጽዳት፣ አእምሮን ከጭንቀት ነፃ ማድረግና ብዙ መስጠት ነው። ፀሐይ ስትወጣና ስትጠልቅ የምታንጸባርቀውን ውበት እያያችሁ የምትደነቁ ሰዎች ሁኑ። ለሌሎችም እንደራሳችሁ አስቡ። ይህንን ቢያንስ ለአንድ ሳምንት ያህል ሞክሩት። በውጤቱም ትደነቃላችሁ። ሶስተኛ ከልክ በላይ ማሰብና ራስን ከሌሎች ጋር ማወዳደርን ማቆም ነው። ከልኩ አያልፍ ትል ነበር አያቴ። ሐሳብ ከልክ በላይ እንደገባት ወይም አጠገቧ ያለ ሰው ከልክ በላይ እንደተጨነቀ ሲሰማት 1000 ዓመት አይኖርም። ሁሉም የሚያጭደው የሚዘራውን ነው። ራስን ከሌሎች ጋር ማወዳደር የተረጋገጠ ራስን የማሰቃያ መንገድ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ ሊኖር አይገባም። አራተኛው ደግነት ነው። ደግ መሆን ደስተኛ ያደርጋል። ደግ መሆን ይቅርና ሰዎች ደግ ሲሰሩ መመልከት እንኳን ደስተኛ እንደሚያደርግ ሳይኮሎጂስቶች አረጋግጠዋል። ደስታ ከህይወታችን እንደራቀ ሲሰማን አንዱ መልሶ ማቅረቢያ ስልት መልካም ስራ መስራት ነው። በርካታ የግብረ ሰናይ ድርጅቶች አሉ። አንዱ ጋር የተወሰነ ጊዜ መስዋዕት በማድረግ የበጎ ፈቃድ አገልግሎት መስጠት ለራስም ለሌላውም ደስታን ይፈጥራል። አምስተኛ መልካም ማህበራዊ ግንኙነት ነው። ለሰው መድኃኒቱ ሰው ነው ብለው አበው ጨርሰውታል። የልባችንን የምናዋየው የልብ ወዳጅ ዘመድ አንዱ የደስታ ምንጭ ነው። የሚያሳስበንን ነገር ከውስጣችን አውጥተን መናገር ጭንቀትን ይቀንሳል። በዛው ልክ ደስታም ይጨምራል ማለት ነው። ከዚህ በተጨማሪም ሰብሰብ ብሎ ሳቅና ጨዋታ መፍጠርም ራሱን የቻለ የደስታ ምንጭ ነው። ስድስተኛው ጭንቀትንና ውጥረትን የምንቆጣጠርበት ዘዴ መቀየስ። ደስታን የሚፈጥረው ቀደም ሲል በሌላ በምንም አይደለም በተግባር ነው ብያለሁ። ስለዚህ በቋሚነት ከምናከናውነው 1-2 ጤናማ የሆነ የደስታ ምንጭ መሆን የሚችል ዘዴ መቀየስ ይኖርብናል ማለት ነው። ኳስ መጫወት፣ ተራራ መውጣት፣ ብስክሌት መንዳት፣ መዝሙር መዘመር፣ መንፈሳዊ ቦታ መሄድ፣ ገዳማትን መጎብኘት፣ ታሪካዊ ቅርሶችን መመልከት ሊሆን ይችላል። ይህንን አድርግ። ሰባተኛ ይቅርታ ነው። ቂም መቋጠር ማለት መርዝ ጠጥቶ ሌላው ሰው እንደሚሞት ማሰብ ማለት ነው ይላል። ይቅርታ የምናደርገው ከሁሉ በፊት ለገዛ ራሳችን ደህንነት ነው። ይቅርታ ማድረግ የጥንካሬ ምንጭና መገለጫም ነው። ማህተመ ጋንዲ ደካማ ሰው ይቅር ብያለሁ ማለት አይችልም። ይቅርታ የጠንካራ ሰው መገለጫ ነው። The weak cannot forgive. Forgiveness is the attribute of the strong ይላሉ። ይቅርታ ብያለሁ ማለት በመንፈስ የበላይ መሆን ነው፣ መብለጥ ነው፣ ገናና የሞራል ከፍታ ላይ መውጣት ነው። ይህ ብቻ ሳይሆን ደስታን ወደ ህይወታችን የምንጋብዝበት መጥሪያ ካርድ ነው። ስምንተኛ የምንወደውን ነገር ማድረግ ነው። አንዳንድ ነገሮች አሉ ስናደርጋቸው ሌላውን ዓለም የሚያስረሱን፣ ፍጹምነት እንዲሰማን የሚያደርጉ፣ ምንም የጎደለን ነገር እንደሌለን የሚያረጋግጡልን። ፈረንጆቹ መሰል አጋጣሚዎችን ፍሎው ኤክስፒሪየንስ ይሏቸዋል። እንደየሰው እንደዚህ አይነት ስሜት የሚፈጥሩብን ነገሮች ይለያያሉ። መዘመር፣ ስዕል መሳል፣ መጻፍ፣ የእርዳታ ሥራ መስራት፣ ማንበብ፣ መንፈሳዊ ቦታ መሄድ ወዘተ ሊሆን ይችላል። ልዩ ልዩ አስደሳች ህይወት ገጠመኞችን ማጣጣም ህይወት በሚደገሙም በማይደገሙም በርካታ አስደሳች ገጠመኞች የተሞላች ናት። እያንዳንዱን ገጠመኝ ለሁለተኛ ጊዜ እንደማይደገም በመቁጠር አጣጥመው ማለፍ
ደስታ ውስጣችን በጥልቀት እንዲሰርጽ ያደርጋል። እነዚህ የህይወት ገጠመኞች ልደት፣ ምርቃት፣ ሰርግ፣ በዓላት ወዘተ ሊሆኑ ይችላሉ። 9ኛው ያቀድነውን እቅድ እውን ለማድረግ የምንችለውን ሁሉ ማድረግ ነው። ያሰቡትን ማሳካት በራሱ ትልቅ ደስታን ይፈጥራል። ሁሉ ጊዜ ሩቅ አሳቢ ቅርብ አዳሪ ከሆነን ግን ደስታ ውስጣችን አይለመልምም። የጀመርነውን ነገር ዳር የማድረስ ልምዱ ይኖራል። የምንኖረው በአማራጮች ዓለም ውስጥ ነው። ብዙ የማይቻሉ የሚመስሉ ነገሮች ተችለው የምንመለከቱበት ዓለም። 10ኛ ሃይማኖትና መንፈሳዊነት ነው። ሃይማኖትና መንፈሳዊነት ደስተኛ እንደሚያደርጉን በጥናት ጭምር ተረጋግጧል። ሃይማኖት ያለን እንደየቤተ እምነታችን መንፈሳዊ ብቻ ነን የምንልም እንዲሁ የመንፈስ ፍሬዎች የሚባሉ ተግባራትን በማከናወን ጎጆአችን በደስታ ጸዳል የደመቀ እንዲሆን ማድረግ እንችላለን። 11ኛ አካላችንን መንከባከብ ነው። አእምሮአችን ከአካላችን ጋር በእጅጉ የተሳሰረ ነው። ስለሆነም የአካላችን ደህንነት የአእምሮአችንም ደህንነት ላይ ተጽዕኖ ይፈጥራል። የተመጣጠነ ምግብ መመገብ፣ ስፖርት መስራት ወዘተ የአካላችንን ጤና በመጠበቅ የአእምሮአችንንም ጤና መጠበቅ እንችላለን። Take care of your body. It is the only place you have to live ይላል። አካላችሁን በሚገባ ተንከባከቡ፣ ብቸኛው የምትኖሩበት ስፍራ እርሱ ነውና እንደማለት ነው። አበቃው። ሕይወታችን በፍጹም በተዋበና በንጹህ ደስታ የተሞላ ይሆን ዘንድ ፈጣሪ ይርዳን። አሜን። ይህን መረጃ የተዋስኩት የሙሌ ቤስት ፌስቡክ ገጽ ከተሰኘ የፌስቡክ ገጽ ነው። ወንድማችን ሙሌ እናመሰግናለን። እናንተም ስላደመጣችሁ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። እናም ደስተኛ መሆን አንፈልግም? እነዚህን ቀላል ማድረግ የምንችላቸውን 11 መሰረታዊያን ብናደርጋቸውስ እርግጠኛ ነኝ ደስተኞች ያደርጉናል። እግዚአብሔር አምላክ የደስታ ሕይወት ይስጠን። ይህን የተመለከታችሁት ከዚሁ ከንሽኩር ረቢና የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። እግዚአብሔር ይስጥልኝ።